ውሃ ከጠጣች እጇ ወደ እንጨትነት ይቀየራል። በድንጋጤ ሁለተኛ ላለመጠጣት ታስባለች። ነገር ግን ጥም ሲያሰቃያት በድብቅ ትንሽ ውሃ ትጠጣለች። ምልክቶቹም ይባባሱና እግሯም ወደ እንጨትነት ይቀየራል። በክፍሏ ውስጥም ራሷ ላይ ትቆልፋለች። ወደ ውጪ መውጣትም አትፈልግም። ቤተሰቦቿም መጨነቅ ሰልችቷቸዋል። በየቦታው ያሉ ታዋቂ ሐኪሞችንም ያማክራሉ። ነገር ግን ምንም አይነት መፍትሄ አላገኙም። በመጨረሻ ምንም ምርጫ ስለሌላቸው የድሮ ነገድ ጋር ይወስዷታል። አሮጊቷም ልጅቷን በደንብ ተመልክተው ከመረመሩ በኋላ እነዚህን አንሶላዎች በ0985 091065 ወይም ባዮ ላይ ባለው ስልክ ደውለው ይወሰዱ። መፍትሄው በ18 ዓመቷ ማግባት አለባት፣ በሽታውም ይተዋታል ትላለች። በዚህ ጊዜ ልጅቷ የመኖር ጉጉት ያድርባታል። ነገር ግን ይህ ተስፋ ያጋርድባታል። ማንም ሰው እሷን ለማግባት ፍላጎት የለውም። ከመወለዷ ጀምሮ የምታውቀው ጓደኛዋ እንኳን ለእሷ ምንም አይነት ስሜት ሳይሆን ጥላቻ ይሰማዋል። እድሜዋም እየተቃረበ ሲሄድ አባቷ በመስጋት ባል ያመጣላት ይወስናል። የሲልከን ኳስ በመወርወር ባል ለማግኘት ትሄዳለች። ልጅቷም እድሏን ለማየት ትጓጓለች። ኳስንም ወርውራ የያዘውን ሰው ልታገባ ትዘጋጃለች። ኳሱ ሲወረወር ግን ጣውቱ በሰልፈኞች ተከቦ እያለፈ ነበር። የሲልክ ኳሱም የፓትሮኑ ጣውት እጅ ላይ ያርፋል። ነገሩ ሙሉ ነገዱን ያስተነግጣል። በዛ ምሽት የነገዷ አሮጊት ልጅቷ በጉልበቷ እንድትንበረከክ ታዛታለች። ይቅርታ ለመጠየቅም 3 ሰንደሎችን ታወጣለች። ለልጅቷ ሰታትም እስከሚያልቅ ድረስ እንዳትንቀሳቀስ ትነግራታለች። ልጅቷም ታዛ ትቀበላለች። ምንም ለመንቀሳቀስ አላሰበችም። በመጨረሻም የነገዱ አሮጊት በቀስታ ትወጣለች። ሁሉም ሰው ከሄደ በኋላ ልጅቷ ጣውቱን ቀና ብላ ትመለከተዋለች። በጣም ቆንጆ መሆን